እኔ እንደ ጊዜው አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘሁት ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል። እኔ ሳቀቅ ነበር። ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን። ባልትእዛዝ እኮ መቀበል የሥራ አካል ነው። አዝማርፋ ስንገናኝ እነዚህ የምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነ ሬድዋን ጋር እንገናኛለን። ጉዳዩ ፊት ለፊት ይሄ ኃይል ከነዚህ ሁሉ ጋር አስፈጽም ያለሁ ብሎ ግን ይሄደ ወደ እንትኑ ነው የሚመለሰው፣ ወደ መጀመሪያ ነጥቡ ነው የሚመለሰው። ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው። ስለዚህ አሁን የእውቅና ጉዳይ አይደለም። ተማምነናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም፣ ምክንያቱም እናንተ በምትሉት መንገድ ጉባኤ አላደረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ቦርድ ሊታዘበው ነው። የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል። ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያለን ሰዎች ስላለ ይሄንን ህግና ህገ ወጥነትን እያጣቀስክ መሄድ አመል ነው። ትንሽ ቡድን እኮ ነው ትንሽ። ይሄ ፓርቲው ጠቅላላ የሚመለከት እንዳይመስል፣ የፓርቲው ሊደርሺፕ የሚባለውን የሚመለከት እንዳይመስል። ከ3 እና ከ4 የማይበልጡ ሰዎች ህዝብን ሆስቴጅ አድርገው ተፈናቃይን ሆስቴጅ አድርገው አሁን ሌላ የድርድር ምዕራፍ ነው ራሳቸውን ለማዘጋጀት ይሞክሩ ያሉት እና ይሄ መቆም አለበት። የሰላምን ኢንቫይሮንመንት አሟጠህ ሳትጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊት ውስጥም ያሉ ሌቦች በፖለቲካ ሊደርሺፕ ውስጥም መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለእነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው።